አሁን ደግሞ የማሳያችሁ ሩቢያን መሽዌ እንዴት እንደሚሰራ አብረን እናያለን። ተከታተሉኝ። አሁን እንደዚህ አጥቤ አዘጋጅቼዋለሁ። ቅመማ ቅመሞች እጨምርበታለሁ። ጨው ጨምራለሁ። በሻይ ማንኪያ አንድ ጨምራለሁ። ኩርኩም በሻይ ማንኪያ አንድ ከግማሽ፣ ፍልፍል አስዋድ ፓፕሪካ አዳርሰዋለሁ ማለት ነው። በዚህ ሽታ አደርገዋለሁ፣ ምክንያቱም ቅመሙን እንዲወስደው ማለት ነው። ለዚህ ሽታ አድርጌ ወደ ሌላው ስራ እገባለሁ። ውዶቼ አዲስ ጀማሪ ነኝ። ቪዲዮን እየገባችሁ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ቪዲዮን ተመልከቱልኝ። ወደ ቀጣይ ስራ እንሄዳለን። አሁን 5 ደቂቃ አስቀምጨዋለሁ። ሩቢያኔ ከቅመም ጋራ ከጨው ከፍልፍል አስዋድ ጋር አድርጌ አሁን እዚህ ሲኒያዬ ላይ እደረድረዋለሁ። እዚህ ጋር ምን አለኝ? ቅቤ አለኝ፣ ዝብዳ የምንለው በአረቦች። እዚህ ጋር ዘይቱን አለኝ። ዘይቱን እደባልቅበታለሁ። ከዛ በኋላ ነጭ ሽንኩርት አለኝ። ነጭ ሽንኩርት አደርጋለሁ። ክዝበራ አለኝ። መስሏለሁ። እዚህ መስሎና ከላይ እዚህ ጋር ቀባዋለሁ ማለት ነው። እንደዚህ ቀባዋለሁ። አሁን የነጭ ሽንኩርቱ፣ የቅቤው፣ ዘይቱን፣ ሎሚ አለኝ። ይቅርታ ሎሚ ትንሽ ጨምራለሁ። ካደረኩት በኋላ ኦቭን ለኩሻለሁ። በ180 ዲግሪ አድርጌ ለኩሻለሁ። ይሞቅልኛል። ሲሞቅ ነው የምትከቱት፣ ምክንያቱም ሳይሞቅ በፊት ኦቭኑ ከከተታችሁት የመጠንዛት ባህሪ ስላለው በጣም ኦቭኑ ከጋለላችሁ በኋላ ትጨምሩታላችሁ ማለት ነው። በጣም ምርጥ የሆነ የሩቢያን መሽዌ በአረቦች በጣም የሚወዱት ምግብ፣ በጣም ከሌሎች ምግቦች የበለጠ የሚወዱት ተወዳጅ ምግባቸው ነው። በአረብ ቤት ያላችሁ ልጆቼ መስራት ስትፈልጉ ቪዲዮዬን ላይክ አድርጉልኝ፣ ኮመንት አስቀምጡልኝ፣ አበረታቱኝ። አዲስ ጀማሪ ነኝ። ቪዲዮዬን ከወደዳችሁት ሰብስክራይብ አድርጉኝ። ቀጣይ ቪዲዮ እንድሰራላችሁ እዚህ አድርጌ አዘጋጅቼዋለሁ ማለት ነው። ከዛ በኋላ ምን አደርጋለሁ? ይሄ በርበሬ እንደዚህ ትነሰንሱበታላችሁ ማለት ነው። እንደዚህ ጨረስኩኝ። እዚህኛውና አሁን ወደ ኦቨኑ ከተዋለሁ።
ከ15 ደቂቃ በኋላ እንገናኛለን።